የሰው ልጅ በህይወት ውስጥ ያለውን ሰፊ ክፍተት ለመሙላት ሙሉ ዘመኑን ጥቃቅን ነገሮችን ፍለጋ ይደክማል። በብዙ ድካም ፈልጎ ያገኛቸው እነዚህ ጥቃቅን ነገሮች የነበረውን ክፍተት ከመሙላት ይልቅ ክፍተቱ ምን ያህል ሰፊ እንደሆነ በይበልጥ ያሳዩትና ዳግም ወደ ቀድሞ ፍለጋና ድካም ይከቱታል። እግዚአብሔርን መፈለግ ግን እንደዚህ አይደለም። እግዚአብሔርን መፈለግ አቀበትና ዳገት፣ ጋራና ሸንተር፣ ሜዳና ተራራ፣ የብስና ባህር ማቋረጥ አይጠይቅም። እግዚአብሔር ራሱን ወደ ገለጠበት ስፍራ በመሄድ እግዚአብሔርን እናገኘዋለን፣ እናውቀውማለን። የፍለጋችን ቁም ነገር እግዚአብሔር በሰዎች መካከል መገኘት መፈለጉ ነው። ስለዚህ የፈለገው ሁሉ እንዲያገኘውና እንዲያውቀው ደግሞም በህይወት እንዲኖር ትልቅና ባለግርማ የሆነው እግዚአብሔር ራሱን ቀላል በሆነ መንገድ ገልጧል። እግዚአብሔርን መፈለግ በሰዎች ወግ፣ ልማድ፣ በኑሮ ደረጃና በዚህች ዓለም ቀመር የተገደበ አይደለም። በእውነተኛ ልብ ለሚፈልጉት እግዚአብሔር ቅርብ ነው። ማንም እግዚአብሔር ሊያውቅ ቢፈልግ ሕያው ወደ ሆነው ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ያቅና። ቅዱሱ መጽሐፍ ሙሉን የእግዚአብሔር ማንነትና ለሰው ልጅ ያለውን ጥልቅ ፍቅሩን የሚናገር ሕያው ምስክርነት ነው። ከዚህም ባለፈ እግዚአብሔርን በመፈለግ ውስጥ ለሚገኘው ሕይወት ትልቁ መርህ ነው። እግዚአብሔርን የሚፈልግ ሁሉ ራሱን በትህትናና በተሰበረ መንፈስ ወደ እግዚአብሔር ያቀርባል። ብዙ ሽልማትና ስጦታ አሽቆጥቁጦ ለማቅረብ መድከምና ያልተገባ መስዋዕትነት መክፈል አይጠበቅበትም። ምክንያቱም ትሁት ልብና የተሰበረ መንፈስ እግዚአብሔርን ደስ የሚያሰኘው መስዋዕት ነውና።